አድማጭ ተከታታዮቼ እንደምን አላችሁ? ዛሬ በአጥንት ውስጥ ሰርጎ የሚገባ የሰውን ልጅ የመቋቋም አቅም ልክ የሚለካ እውነተኛ ታሪክ ልነግራችሁ መጥቻለሁ። ውድ ተመልካቾቼ ሰብስክራይብ ያላረጋችሁ ካላችሁ ባካችሁ ለኔ ስለሚጠቅመኝ ሰብስክራይብ እንድታደርጉኝ በትህትና ጠይቃለሁኝ። ይህንን ታሪክ ስነግራችሁ እያንዳንዷን ስቃይ እያንዳንዷን የደስታ እንባና የጽናት መስመር በአይነ ህሊናችሁ እንድታዩ ትፈልጋለሁ። ዛሬ የምነግራችሁ ስለ ፓኪስታኗ ጀግና ስለ ሙኒባ ማዛሪ ነው። ዓለም ዘ አይረን ሌዲ ኦፍ ፓኪስታን ብሎ ይጠራታል። ሙኒባ የተወለደችው እንደ አውሮፓውያን አቆጣጠር በ1987 ዓመተ ምህረት በፓኪስታን ሀገር ውስጥ በጣም ወግ አጥባቂ በሆኑ የባሎች ማህበረሰብ ውስጥ ነው። ያደገችበት አካባቢ ለሴት ልጅ ያለው እይታ ምን መሰላችሁ? ሴት ልጅ ተወልዳ አድጋ የአባቷን ቤት አክብራ ከዚያም ባላግብታ የባሏን ቤት አገልግላ መሞት ነው ዕጣ ፈንታዋ። የራሷ ህልም የራሷ ፍላጎት ቦታ የለውም። ነገር ግን ሙኒባ ገና ህፃን እያለች ከሌሎች ልጆች ለየት ያለ ባህሪ ነበራት። በጣም የምትወደው ነገር ቢኖር ስዕል መሳል ነበር። በነጭ ወረቀት ላይ በቀለማት ዓለምን መፍጠር፣ ነፃነትን መሳል ትወድ ነበር። አእምሯ በጣም ሰፊ፣ ህልሟም ከሰማይ የራቀ ነበር። ነገር ግን ገና በ18 ዓመቷ ገና የህይወት ጣዕም ሳታቅ አባቷ ወደ ክፍሏ መጣ። ልጄ ሆይ የሚገዛሽ ባል አግኝቼልሻለሁ እና ታገቢያለሽ አላት። ሙኒባ ያንን ሰው ፈጽሞ አታውቀውም፣ አትወደውምም ነበር። አይሆንም አባቴ፣ እኔ መማር እፈልጋለሁ፣ የራሴ ህልም አለኝ ብላ ብትማጸንም በማህበረሰቡ ህግ መሰረት እምቢ ማለት ወንጀል ነበር። ጥሩ ሴት ማለት አባቷና ባሏ ያሉትን ብቻ የምትሰማ ናት ተብላ ስለታነጸች ህልሟን አጥፋ እንባዋን አብሳ ያንን የማትወደውን ሰው አገባች። ትዳር ግን ላለፉት 2 ዓመታት ደስታ አልነበረውም። የውስጧን ብርሃን ያጠፋ ስዕል እንዳትስል የከለከላትና ነፍሷን ያቆሰለ ከባድ እስር ቤት ሆነባት። በየቀኑ እያለቀሰች መኖር ጀመረች። ግን ለቤተሰብ ክብር ስትል ሁሉንም ችላ ተቀመጠች። ውድ ተከታታዮች አሁን ደግሞ የሙኒባን ህይወት ወደ ቀየረው አደጋ ወደ ተከሰተበት አስፈሪው ሌሊት ልውሰዳችሁ። ትዳር ከያዘች ከ2 ዓመት በኋላ በ2007 ዓመተ ምህረት ገና የ21 ዓመት ወጣት እያለች ህይወቷን ሙሉ በሙሉ የሚቀይር አንድ አስፈሪ ክስተት ተከሰተ። ሙኒባና ባሏ በመኪና ረጅም መንገድ እየተጓዙ ነበር። ባሏ መኪናውን በከፍተኛ ፍጥነት ይነዳ ነበር። ሌሊቱ ጨለማ ስለነበር ድካምም ነበረበት። በድንገት ባሏን እንቅልፍ አሸነፈው። መኪናው ከቁጥጥሩ ወጣና መንገድ ስቶ ቁልቁል ተንከባለለ። እስቲ ያስቡት፣ ያ መኪና ሲገላበጥና ሲሰባበር የሚፈጥረውን ድምፅ። የብረትና የመስታወት ስባሪዎች በሙኒባ አካል ላይ ይረግፉ ነበር። ነገር ግን በዚህ አደጋ ውስጥ የሆነውን ነገር ስትሰሙ ልባችሁ ይደማል። መኪናው ገና መገላበጥ ሲጀምር ባሏ መኪናው ውስጥ ዘሎ በመውጣት ራሱን አዳነ። እሱ ምንም አልሆነም። ሙኒባ ግን በዛ በሚገላበጠው በሚፈራርሰው መኪና ውስጥ ብቻዋን ቀረች። መኪናው ገደል ውስጥ ሲያርፍ እሷ በብረት መቆራረሻዎች መካከል ተቀጥቅጣ ወደቀች። ሰዎች ደርሰው ከፈረሰው መኪና ውስጥ ሊያወጧት ሲሞክሩ የአከርካሪ አጥንቷ ሙሉ በሙሉ ተሰብሮ ነበር። በዛ ጭንቅላት በሚያዞር ህመም ውስጥ ሆና በዙሪያዋ ያሉትን ሰዎች እባካችሁ አድኑኝ ለማለት እንኳን አቅም አልነበራትም ነበር። ወደ ሆስፒታል ሲወስዷት የምታስታውሰው ብቸኛ ነገር
የራሷን ደምና የህይወቷ በጨለማው ውስጥ ሲዋጥ የነበረውን ሁኔታ ነበር። በረሃማ በሆነው በዛ የፓኪስታን መንገድ ላይ ህይወቷ ጥያቄ ምልክት ውስጥ ወደቀ። ውድ ተከታታዮች አሁን ደግሞ ወደ ዶክተሮቹ ውሳኔና ወደ ሆስፒታሉ የጨለማ ህይወት ልመለስላችሁ። ሙኒባ ወደ መካከለኛ ሆስፒታል ተወሰደች፣ ካደጋው በኋላ ማለት ነው። ህክምናዋ በጣም ከባድ ነበር። ለ2 ዓመታት ያህል ሆስፒታል አልጋ ላይ ተኝታ የጣሪያውን ነጭ ቀለም ብቻ እያየች አሳለፈች። 3 ትልልቅ ቀዶ ጥገናዎች ተደረጉላት። ሰውነቷ ውስጥ በርካታ ብረቶች ገቡ። ዶክተሮቹ በየቀኑ ወደ ክፍሏ እየመጡ የሚነግሯት ነገር ግን ልብን የሚያደማና የሚያሰብር ነበር። ወደ ዶክተሮቹ የመጀመሪያው ፍርድ ስመጣ አንድ ቀን ዶክተሩ መጣና ልጄ ሆይ ክንድሽና እጅሽ ላይ ከባድ ስብራት ስላለ ዳግመኛ ብሩሽ ይዘሽ ስዕል መሳል አትችይም አላት። የህይወቷ ትርጉም የሆነው ስዕል ተከለከለች ማለት ነው። ሁለተኛው የዶክተሮች ውሳኔ ደግሞ ከጥቂት ቀናት በኋላ ነበር። ከጥቂት ቀናት በኋላ አሁንም ዶክተሮቹ መጡና የአከርካሪ አጥንትሽ ወይም ስፓይናል ኮርድሽ ሙሉ በሙሉ ስለተቀጠቀጠ ዳግመኛ በእግርሽ መራመድ አትችይም፣ መቆም አትችይም አሏት። የመጨረሻውና ሶስተኛው ውሳኔ ደግሞ ሁሉንም የሚበልጠው ነበር። ዶክተሮቹ አይኖቿን እያዩ እንዲህ አሏት፣ በደረሰብሽ የአካል ጉዳት ምክንያት ዳግመኛ መውለድና እናት መሆን አትችይም አሏት። እስቲ ያስቡት፣ እናት መሆን የምትመኝ ገና የ21 ዓመት ወጣት ሴት ይህንን ሁሉ መርዶ በአንድ ጊዜ ስትሰማ ምን ትሆናለች? ዓለም በፊቷ ተደፋች። በዚህ ላይ ደግሞ የባሰ ነገር መጣ። ያ አደጋው ሲደርስ ጥሏት የሸሸው ባሏ አካል ጉዳተኛ ሴት አያስፈልገኝም ብሎ ፍች ፈጽመና ጥሏት ሄደ። አባቷን በተመሳሳይ መልኩ ፊቱን አዞረባት። ሙኒባ በዛ የሆስፒታል ጨለማ ክፍል ውስጥ ብቻዋን ሆነች። ለምን እኔ ምን በደልኩ? እግዚአብሔር ሆይ ለምን በህይወት አቆይኸኝ? ከዚህ ስቃይ ሞት አይሻልም ነበር እያለች ሌሊቱ ሙሉ በትራሷ እንባዋን ማፍሰስ ጀመረች። ሰውነቷ ላይ ያሉት ቁስሎች ብቻ ሳይሆኑ የነፍሷ ቁስል የከፋ ነበር። ነገር ግን ተከታታዮቼ የእግዚአብሔር ሥራ ይገርማል። ሙኒባ በዛ ጨለማ ውስጥ ተኝታ ሳለ አንድ ቀን ታምር ተከሰተ። እኔ መሞት አልችልም፣ ምክንያቱም አካሌ ቢሞትም ነፍሴ ገና በህይወት አለች፣ ካልሞትክ ደግሞ መኖር አለብኝ ስትል ለራሷ ነገረችው። ከዕለታት አንድ ቀን ወንድሟን ጠራችና እባክህ የውሃ ቀለምና ወረቀት አምጣልኝ፣ መሳል እፈልጋለሁ አለችው። ዶክተሮቹ አትችይም ያሏትን እጆቿን አነሳች። እጆቿ እየተንቀጠቀጡ በከባድ ህመም ውስጥ ሆና በአልጋ ላይ ተኝታ የመጀመሪያውን ስዕል ሳለች። ያ ስዕል ዝም ብሎ ቀለም አልነበረም። የልቧ እንባ፣ የነፍሷ ጩኸት፣ ከስቃይ ጋር ያደረገችው የሞት ሽረት ትግልና የጽናቷ መጀመሪያ ነበር። ስዕል በምትስልበት ጊዜ የሰውነቷ ህመም ይጠፋ ነበር። ስዕሎቿ ውስጥ ያሉትን ቀለማት ስታይ የውስጧን የተስፋ ብርሃን ታያላችሁ። ያኔ ነው ሙኒባ ራሷን ያገኘችው። ፍርሃቷን ሁሉ አውልቃ ጣለችው። ባሏ ጥሏት ስለሄደ ማልቀሷን አቆመች። ምክንያቱም ነፃነቷን አገኘች። መራመድ ስላልቻለች ሐዘኗን አቆመች። ምክንያቱም በምናቧ መብረር ስለጀመረች። ከ2 ዓመት የሆስፒታል ስቃይ በኋላ ሙኒባ በተሽከርካሪ ወንበር ወይም ዊልቸር ላይ ሆና ወደ ማህበረሰቡ ተመለሰች። ሰዎች በአዘኔታ አይን አይ ምስኪን ህይወቷ ተበላሸ እያሉ ሲመለከቷት፣ እሷ ግን በኩራት ቀና ትል ነበር። እንዲህ አለች፣ ይህ ወንበር የኔ አካል ጉዳተኝነት መገለጫ አይደለም፣ የኔ የድል ዙፋን እንጂ። እኔ ቁጭ ብዬ ዓለምን እቀይራለሁ አለች።
ሙኒባ በፓኪስታን የመጀመሪያዋ በተሽከርካሪ ወንበር ላይ የምትገኝ የዩኤን ውመን ብሔራዊ አምባሳደር ሆነች። በሀገሪቱ ትላልቅ የቴሌቪዥን ጣቢያዎች ላይ ጋዜጠኛና ዋና የዜና አቅራቢ ሆነች። በዓለም አቀፍ መድረኮች እንደ ቲኢዲኤክስ ላይ እየወጣች ያንን ያሳለፈችውን ከባድ መከራ ለዓለም ሕዝብ በፈገግታ መተረክ ጀመረች። ንግግሯ የሰዎችን ልብ ያቀልጥ ነበር። በሚሊዮን የሚቆጠሩ ሰዎችን ተስፋ አትቁረጡ እያለች ከውድቀት አነሳች እና ዳግመኛ እናት መሆን አትችይም የተባለችው ያቺ ሴት ምን አደረገች መሰላችሁ? ኒል የተባለ የ5 ዓመት ሕፃን ልጅ በጉዲፈቻ ወሰደች። ዛሬ እሷ ለልጇ ፍጹም እናት ናት። ልጇም እናቴ አንቺ ያለ ምርጥ እናት ነሽ ይላታል። የዶክተሮችን ፍርድ በእምነትና በጽናት አፈረሰችው። ውድ ተከታታዮቼ እንግዲህ በህይወት ውስጥ ብዙ ፈተና፣ ስቃይና ችግር ሊያጋጥመን ይችል ይሆናል። ነገር ግን የውስጣችን መንፈስ እና ክንፍ መቼም ቢሆን መስበር አይችልም። ሙኒባ ዛሬም ድረስ በተሽከርካሪ ወንበር ላይ ናት። ነገር ግን እኛ ጤነኛ ነን የምንል ካለንበት በላይ በዓለም ዙሪያ ትበራለች፣ በዓለም ዙሪያ ታዋቂ ነች፣ በዓለም ዙሪያ ትከበራለች። እኛስ በትንሽ ችግር፣ በትንሽ የቤተሰብ ግጭት፣ በገንዘብ ማጣት የምናለቅስበትና ተስፋ የምንቆርጥ በተለይ ሴቶች በጣም ብዙዎች ነን። ከሙኒባ የምንማረው ትልቅ የቤት ስራ አለ። ፍጹም የሆነ ህይወት መፈለግ የለብንም። ነገር ግን በውስጣችን ያለውን የብረት ጥንካሬ መፈለግ አለብን። ልክ እንደ ሙኒባ ማዛሪ ጽኑ መሆን አለብን። ስላዳመጣችሁኝ በጣም አመሰግናለሁኝ። በሚቀጥለው በሌላ አስተማሪ ታሪክ እስከምመጣ ሰላም ቆዩልኝ።